ሰላም ለእናንተ ውድ የኢትዮሪካ ቤተሰቦች፣ ዛሬ ደግሞ አዲስና ቆንጆ በሆነ የፊልም ማጠቃለያ ይዤላችሁ መጥቻለሁ። ቪዲዮአችን ላይክ በማድረግና ለወዳጅ ዘመዶቻችሁ ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁና ለቀጣይ ደግሞ ምን አይነት ፊልም እንዲሰራላችሁ ትፈልጋላችሁ አስተያየት መስጫ በሳጥኑ ላይ በማስቀመጥ ቪዲዮአችን እስከ መጨረሻ ድረስ እንድታዩ ጋበዝኳችሁ። አሁን ወደ ፊልም ስገባ ውሶል ፍጹም የሚባል ተማሪ ነበር። ጸጥተኛ፣ ትሁት፣ ሁሉንም ፈተናዎች በከፍተኛ ውጤት የሚያልፍና ራሱን አጉልቶ የማያሳይ ቢሆንም ሁሉም ሰው ያከብረው ነበር። አዲስ ስዋፕቻን የተባለ ልጅ እስኪመጣ ድረስ ህይወቱ በጣም ሰላማዊ ነበር። አስተማሪው አዲሱን ተማሪ ብሔራዊ የሁለተኛ ደረጃ ትምህርት ቤት የቦክስ ሻምፒዮን እንደሆነ አስተዋወቁ። መላው የክፍል በአድናቆት ተገረመ፣ አንድ ሰው በስተቀር፣ እሱም ውስወል ነበር። የውስወል ፊት እንደ ሞት መንፈስ ገረጣ፣ ጋኔን ያየ የሚመስል ነበር። አስተማሪዋ ክፍሉን ለቃ እንደወጣች ስዋፕቻን የበላይነቱን ለማሳየትና ስልጣን ለመያዝ ሲል በክፍሉ ውስጥ ያሉትን ጠንከር ያሉ ልጆች መደብደብ ጀመረ። በመቀጠልም ትኩረቱን ወደ ውስወል አደረገ። የክፍሉ አለቃ ጣልቃ ለመግባትና ለማስቆም ብትሞክርም ስዋፕቻን በጥፊ መቶ አባረራት። ውስወል እንዲያቆም ቢማጸነው ድብደባውን ግን ቀጠለ። ስዋፕቻን በመካከለኛ ደረጃ ትምህርት ቤት እያሉ ውስወል ላይ ያለሰለሰ ከፍተኛ በደልና ጥኝነት ያደርስበት እንደነበር ታወቀ። ይህም ውስወል ከፍተኛ ፍርሃት በግልጽ ያሳያል። ውስወል ራሱን እያሳተው ወለሉ ላይ ወደቀ። ልክ በዚያ ቅጽበት ወለሉ ላይ የወደቀች አንድ እስክርቢቶ አይኑ ውስጥ ገባች። በደመ ነፍስ እጁን ዘርግቶ አነሳት። በአይኖቹ ውስጥ የአመፅና የመቃወም ብልጭታ ታየ። የስዋፕቻን አሁንም እያፌዘበትና እያናደደው ተገዳደረው። እስኪ እጅህን አቅርብና ውጋኝ፣ እስኪ ድፍረቱ ካለህ እዚህ ላይ ውጋኝ አለው። ለአመታት ተጭኖት የኖረው ፍርሃትና ውርደት በፈጠረው ከፍተኛ የጭንቀትና የተስፋ መቁረጥ ስሜት ተገፋፍቶ ውስወል እስክርቢቶዋን ስዋፕቻን አይን ውስጥ ከተታት። ስዋፕቻን ፊቱን ይዞ በከፍተኛ ስቃይ ሲጮህ መላው ክፍል በድንጋጤና በፍርሃት ራደ። የደረሰው ጉዳት የማይድን በመሆኑ የውስወል ድርጊት እንደ ራስ መከላከል አልተቆጠረለትም ነበር። በዚህም የተነሳ በታዳጊዎች ማረሚያ ቤት የ3 ዓመት የእስራት ተፈረደበት። እናቱ በከፍተኛ ሐዘን መራራ እንባዋን ስታፈስ ያ ተስፋ የተጣለበት ብሩህ የተማሪነት የወደፊት ህይወቱ ልክ እንደ ሳሙና አረፋ በኖ ጠፋ። ወደ ማደሪያ እስር ቤቱ በሚወስደው አውቶቡስ ላይ በስተጀርባ በኩል ሁሉም ሰው እንደ መቅሰፍት የሚሸሸውና የሚፈራው አንድ ሰው ነበረ። ይኸው መቀመጫ ነጣ ያለ ቢጫ ጸጉር ባለውና ድምፁን ከፍ አድርጎ በሚያወራ ተሳዳቢ ልጅ ስለተያዘበት ከዚያ ከሚያስፈራ ሰው አጠገብ ለመቀመጥ ተገደደ። ያ ሰው ዘወር ብሎ ሲያየው ውስወል በድንጋጤ ወደ ኋላ ፈገፈገ። ማደሪያ እስር ቤቱ እንደደረሱም የግል ዕቃዎቻቸውን ሁሉ ተገፈጉና የእስር ቤቱ ዩኒፎርም ተሰጣቸው። በአውቶቡስ ላይ የውን መቀመጫ ቀምቶ የነበረው ቢጫ ጸጉራማ ልጅ አውል ድንገት ወዳጃዊ ለመምሰል እየሞከረ ውስወል በምን ወንጀል እንደታሰረ ጠየቀው። ውስወል በሚረብሽ ድምፅ የነፍስ ማጥፋት ሙከራ መሆኑን ሲናገር አውል ወዲያውኑ ወደ ኋላ ፈገፈገ። ቀደም ሲል ስላደረገው ነገር ይቅርታ እየጠየቀ የሱም ወንጀል ከዚህ ጋር ተመሳሳይ እንደሆነ ተናገረ። በቆይታቸው ለሌሎች እስረኞች ራሳቸውን በሚያስተዋውቁበት ወቅት የአውል ወንጀል ግን የኪስ አውላጭነት ሆኖ ተገኘ። ጸጉራቸውን አጭር የተቀነጩ ሁለት አንጋፋ እስረኞች የእስር ቤቱን ሕግና መመሪያ አስተላለፉ። በእስር ቤቱ ውስጥ የደረጃ ተዋረድ ሁሉንም ነገር የሚወስን ሲሆን ማን በላይ እንደሚሆን የሚለየው ደግሞ በቡጢ ጥንካሬ ብቻ ነበር። መዋጋት የማይችል ሰው ካለ ሙሉ በሙሉ ጸጥ ማለት፣ እንዳይታይ መሆንና በማንኛውም ሁኔታ የሰዎችን ትኩረት አለመሳብ ነበረበት። እስር ቤቱ በቡድን የተከፋፈለ ነበር። አንዱን ወገን የሚመራው ሳንግ ሂ ሲሆን እሱ ከፍተኛ የመዋጋት ብቃት ያለውና የቀድሞ ብሔራዊ የጁዶ ሻምፒዮን ነበረ። ሌላኛው ወገን ደግሞ በግዙፍ አካሉ ሰዎችን የሚያስፈራው የዋንጁን ቡድን ነበረ። ከነዚህ በተጨማሪ ደግሞ የበረሃው ቡድን መሪ የሆነው ሲዮንግ ነበረ። እሱ አነስተኛና ብዙም ትኩረት የማይስብ ቢሆንም የሰዎችን ራስ ቅል ሊሰብር የሚችል ጠንካራ ግንባር እንዳለው ይናገራል። ይህ በታዳጊዎች ማደሪያ እስር ቤት ውስጥ ያለው ሁኔታ የአጠቃላዩ ማህበረሰብ ነጸብራቅ ነበር። ሁሉም ሰው በማንኛውም መንገድ ስልጣን ለመያዝ የሚሻማበት ጨካኝ ጫካ ነበረ። በቅርቡ ከእስር ቤቱ ቁንጮች መካከል ሁለቱ የሆኑት ዋንጁንና ሲዮንግ ሌሎችን ለማታለል በጋራ ሲሩ። እነሱም ሌላኛው ተጽዕኖ ፈጣሪ እስረኛውን ዋነኛ ተቀናቃኛ የሆነውን ሳንግ ሀያብን ለማጥበድ በማሰብ የሐሰት ውጊያ አዘጋጁ። ሲጋራቸውን ለመስረቅ ጥቃት እንደሰነዘረባቸው በማስመሰል የሐሰት ድራማ ሰሩ። በዚህም ምክንያት ሳንግ ሀያብ ወደ ብቸኛ እስር ቤት እንዲጣል ተደረገ። ይህም እነሱ ያለምንም ተቀናቃኝ እስር ቤቱን በነጻነት እንዲገዙ መንገድ ከፈተላቸው። ነገር ግን በእስር ቤቱ ውስጥ በማንኛውም ቡድን ውስጥ የማይመደብና ሁሉም ሰው የሚሸሸው አንድ አስረኛ ነበረ። ሶስቱ የእስር ቤቱ ቁንጮች እንኳ ሳይቀሩ ሊነኩት የማይደፍሩት አይነት ሰው ነበር። እሱም በአውቶቡስ ላይ ከውስወል አጠገብ ተቀምጦ የነበረው ያ የሚያስፈራው ሰው ዶ ሂወን ነበር። ዶ ሂወን በኮሪያ ማርሻል አርት ውስጥ ትልቅ ስም ያለው በታሪክ ትንሹ የኤምኤምኤ የዓለም የሻምፒዮንና በከፍተኛ ሁኔታ እያደገ የመጣ ኮከብ እንደነበር ታወቀ። ያ እጣ ፈንታ በተወሰነበት ቀን የወርቅ ሜዳሊያ በመጨበጥ ከቀለበቱ ወጣ። ሲያም ለእናቱና ለእህቱ ስልክ ደውሎ
ትልቅ የደስታ መገለጫ እራት አብረው እንደሚበሉ ቃል ገባላቸው። ነገር ግን የቤቱ የፊት በር ሲከፍተው ዓለሙ ሁሉ ተሰባብሮ ታየው። የልደት ኬኩ በጠረጴዛው ላይ ሳይነካ ተቀምጧል። በዙሪያው ግን የደም ገንዳ ፈሶ ነበር። ዶይሆን በከፍተኛ ድንጋጤ ቤቱን በሙሉ ሲያስስ እናቱና እህቱ በዚያ ቀይ የደም ኩሬ ውስጥ ህይወታቸው አልፎ ተኝተው አገኛቸው። የእህቱ የመጨረሻ ቃል በጆሮ ውስጥ ያስተጋባው ሹክሹክታ ድምጽ የሚል ነበረ። ድንገት አንን ሰው ከበስተጀርባው አንገቱን አንቆ ያዘው። ነገር ግን ይህ ጥቃት አዳሽ ቀውን ሰው አልነበር የሚያዘው። ዶይሆን በቅጽበት ራሱን ካለበት ማነቃለል አላቅቆ በማዞር የአጥቂውን ነገር ልክ እንደ ደረቀ እንጨት ሰባበረው። የእናቱ አስከሬን ማየቱ ጭንቀቱንና ንዴቱን ይበልጥ ስላከታተለው የሁለተኛውን ጥቃት አዳሽ ፊት በቡጢ ያዳቀቀው። ሶስተኛው አጥቂ በቢላዋ ሊወጋው ወደ እሱ ተወረወረ። ዶይሆን ግን የደረሰበትን ቁስል ችላ በማለት እያንዳንዱን ቡጢ ሞት ለተገደሉ ቤተሰቦቹ እንደ ማልቀሻና ማስታወሻ በማድረግ ተከታታይ የበረታ የጥቃት ብትር ወረደባቸው። ሶስቱም ወደ ቤት የገቡት ወራሪዎች በዚያው ቦታ ላይ ህይወታቸው አለፈ። በዚህ ምክንያት ዶይሆን በግድያ ወንጀል ጥፋተኛ ተባለ። ወደ አሁኑ ጊዜ ስንመለስ በእስር ቤቱ ውስጥ የሚደረግ የእግር ኳስ ጨዋታ በፍጥነት ወደ ጠብና ሁከት ተቀየረ። ይህም ሁለት ተጫዋቾች በስቃይ ወለሉ ላይ እንክባለሉ አደረጋቸው። ውሶልና አወል በእነሱ ምትክ እንዲገቡ ወደ ሜዳው ተጎትተው ወጡ። ከጥቂት ደቂቃዎች በኋላ በሁለቱ እስር ቤቱ መሪዎች መካከል ሽኩቻ እየተካሄደ ሳለ ኳሷ ድንገት በውሶል እግር ስር አረፈች። እሱ በድንጋጤና ባልተቀናጀ ሁኔታ ኳሷን በቀጥታ ሲመታት የዋንቹን ዋነኛ ውድ ሀብት ማለትም ብልቱ ላይ አረፈች። ውሶል አሁን ከባድ መከራ ውስጥ ተወደቀ። ውሶል ወዲያውኑ በዋንቹ የጥበቃ ቡድን አባላት ተጎትቶ ሰው ወደማይደርስበት ገለልተኛ ጥግ ተወሰደ። ቀደም ሲል ይደርሱበት የነበሩትን የድብደባ ትዝታዎች ሁሉ በአእምሮ ውስጥ እንደ አዲስ ተቀሰቀሱ። እነዚያ ትዝታዎች ማጥፋት አጥብቆ የሚፈልጋቸው ትዝታዎች ነበሩ። አሁን ሙሉ በሙሉ እንዳለቀለት ባሰበበት ቅጽበት አንድ የሚያውቀው ሰው በአጠገቡ ሲያልፋይ እሱም ታሪካዊው ተዋጊ ዶይሆን ነበረ። ውሶል በፍጥነት ወደ እሱ ተወረወረ። እባክህ እርዳኝ እያለ በአይኖቹ እየተማጸነ ለመነ። ዶይሆን በተረጋጋ ሁኔታ ሌሎች ሰዎቹ ወደ ኋላ እንዲያፈገፍጉ ነገራቸው። በዚህም የተናደው ዋንቹን ራሱን ነፍስ ገዳይ ሆኖ ሳለ የጀግና ሚናን ለመጫወት ይሞክራል በማለት በዶይሆን ላይ ጮኸበት። በመቀጠልም ጥቃት ለመሰንዘር ወደ እሱ ተወረወረ። ነገር ግን ዶይሆን ያለምንም ጥረት ጥቃቱን በቀላሉ በመሸሽ ፈጣን የማስጠንቀቂያ ምት አፈራረፈበት። ሁለተኛው የቡጢ ምት ደግሞ ዋንቹን ራሱን ስቶ እንዲወድቅ አደረገው። ውሶል አንድ ልዕል ጀግና ከቴሌቪዥን መስኮት ወጥቶ የመጣ ይመስል ሁኔታውን በከፍተኛ አድናቆትና መገረም ይመለከት ነበር። ነገር ግን እውነተኛ ህይወት እንደ ፊልም አልነበረም። ከዚያ ቀን ጀምሮ ዋንቹን ውሶልን እንደ ማደንዘዣና ማጥቂያ በመቁጠር የግድያ ወይም የጥቃት ዝርዝር ውስጥ አካተተው። አጠገቡ ተቀምጦ የነበረው አወል ጭንቅላቱን ከመነቅነቅና በጥብቅ ይቅርታ እንዲጠይቅ ከመምከር ውጭ ሌላ ምንም ማድረግ አልቻለም። አንድ ቀን ለውሶል ጎብኚ መጣ። የመጣው ሰው ስዋግቻን ነበር። አሁን ቀኝ አይኑ ሙሉ በሙሉ ታውሯል። ትምህርቱ ተቋርጧል። የኦክስፎርድ ስፖርቱ ህይወቱ አወቅቷል። ከዚህ ህይወት ይልቅ መሞትን ይመርጥ ነበረ። ውሶል እየተንተባተበ ይቅርታ ለመጠየቅ ቢሞክርም የስዋግቻን አስተያየት ግን እንደ በረዶ ቀዝቃዛና ጨካኝ ነበረ። በመቀጠልም በከፍተኛ ጥላቻ እያፏጨ ከዚህ ስትወጣ ህይወትን ወደ ሲኦል እቀይራታለሁ አለው። ውሶል በእንባ እየታጠበ ቢማጸነውም ስዋግቻን ግን ፈጽሞ ይቅር እንደማይለው እያኩተመተመ ፊቱን አዙሮ ሄደ። ውሶልን በከፍተኛ ፍርሃትና ድንጋጤ ውስጥ ጥሎት ወጣ። በእስር ቤቱ ውስጥ ከፍተኛ ስቃይና እንግልት ይደርስበት ነበር። ከእስር ቤቱ ውጭ ደግሞ ጠላት ይጠብቀዋል። ውሶል በከፍተኛ ጭንቀት ተዋጠ። መተኛትን እንኳን አልቻለም ነበር። በእስር ቤቱ ውስጥ ማንም የማይናገረው ግን ሁሉም የሚያውቀው አንድ መመሪያ ነበር። እያንዳንዱ እስረኛ ታማኝነት ምልክት አድርጎ በየቀኑ አንድ የካርቶን ወተት ለዋና መሪ መስጠት ነበረበት። ውሶል ወተቱ ይዞ ወደ ዶይሆን ሄደ። ነገር ግን ዶይሆን ችግር እንዳለ ሲጠይቀው ውሶል አመነታ። ፍርሃቱን አውጥቶ መናገር አልቻለም። በሚቀጥለው ቀንም ወተቱን በድጋሚ ይዞ መጣ። ነገር ግን ዶይሆን ከእንግዲህ ወዲህ እንዳያመጣ በመንገር በእምቢ ያለው። ውሶል ድፍረቱን ሰብስቦ ዶይሆንን እንዴት መዋጋት እንዳለበት እንዲያስተምረው ለመጠየቅ ከተከተለው። ልክ እንደ አንተ ጠንካራ መሆን እፈልጋለሁ ሲል ተማጸነው። ዶይሆን ግን ወዲያውኑ ጥያቄውን ውድቅ አደረገው። ዶይሆን ውሶል በድጋሚ በቃል ፍለጋ ይነሳሳል እንዲሁም ሌላ ተጨማሪ ጥቃትና ሁከት ይፈጥራል ብሎ ስላሰበ ነበር ወዲያውኑ እምቢ ያለው። ነገር ግን ውሶል እሱ የሚፈልገው ሰላማዊ ህይወት መኖር ብቻ እንደሆነ አብራራለት። ቀደም ሲል መደበቅ ብቻ ነበር የሚፈልገው፣ ምክንያቱም መደብደብ አይፈልግም ነበር። እኔ የማውቀው እጅ መስጠትን ብቻ ነበር። ሁልጊዜም በጣም ደካማና ምንም የማልጠቅም በመሆኔ ራሴን ወቅስ ነበረ። መኖሬ ራሱ ስህተት እንደሆነ ይሰማኝ ነበር። አሁን ግን ከእንግዲህ መሸሽ አልፈልግም አለ። ይህ የውሶል ከልብ የመነጨ ንግግር ዶይሆንን አስደመመውና ልቡን ነካው። ዶይሆን በአንድ ቅድመ ሁኔታ አስማማለሁ። በሜዳው ዙሪያ 100 ዙር በ40 ደቂቃ ውስጥ ይህንን ማድረግ ከቻልክ ሰለጥንሃለሁ አለው። ምንም አይነት በስፖርት ልምምድ የሌለውና መጽሐፍ ማንበብ ብቻ የማውቀው መሮጥ በጀመረ በአጭር ጊዜ ውስጥ ትንፋሹ ቁርጥ ማለት ጀመረ። አይኑን እያደበዘዘና እግሮቹ እየተንቀጠቀጡ ተቸገረ። በ50ኛው ዙር ላይ ሙሉ በሙሉ ዝሎ
ነበር። በማሰቃየት የጥላቻ ትዝታዎቹ ብቻ እየተገፋፋ ጥርሱን ነክሶ ራሱን ወደ 70ኛው ዙር ጎተተ። ከዚያም እያስታወከ ወደቀ። ሙሉ በሙሉ እጅ ለመስጠት ተቃርቦ ነበር። ነገር ግን ትዝታዎቹ ይበልጥ ጎልተውና ጨካኝ በሆነ መልኩ በአእምሮ ላይ ተደቀኑ። ስዋክቻን አንቆ እንደያዘውና በመላው ክፍል ፊት ሽንቱን እስኪያመልጠው ድረስ ወደ መጸዳጃ ቤት እንዳይሄድ እንደከለከለው፣ ከዚያም በግድ መሬት ላይ ፈሰሰ ሽንት እንዲልስ እንዳደረገው አስታወሰ። ውሶል እግሮቹ የተንቀጠቀጡ በጭንቀት ቆመ። የተሰጠው 40 ደቂቃ አልቆ ነበር። ነገር ግን ያ አሰቃዩ ልጅ ፊት በአእምሮ ላይ ሲመላለስበት እግሮቹ በራሳቸው ወደፊት ገፉ። በማያቋርጥ ቁጭትና ንዴት እየተመራ የመጨረሻውን ዙር አጠናቆ በዶሂዮን እቅፍ ውስጥ ወደቀ። ዶሂዮን ከእስር ቤቱ ኃላፊ ዋርደኑ ጋር በነበረው ግንኙነት ምስጋና ይግባውና ውሶል ወደ እሱ ክፍል እንዲዛወራት አደረገ። ዶሂዮን ወዲያውኑ የተክለ ሰውነት ብቃት ግምገማ አደረገለት። የውን ደካማ የፑሻፕስ አሰራር ሲመለከት በጥልቅ ተነፈሰ። የው ውጤት በጣም አሳዛኝ ነበር። የ21 ፑሻፕ፣ 32 ሲታፕ እና 1 ፑልአፕ መስራት አልቻለም። ዶሂዮን ከነገ ጀምሮ ከዛሬው ላይ በየቀኑ አንድ ግማሽ ትጨምራለህ። ይህንን ማድረግ ካልቻልክ ወደ ቀድሞ ክፍል ትመለሳለህ ሲል አስጠነቀቀ። ውሶል ባለበት አቅም ሁሉ ተጨንቆ በመጨረሻም እየተንቀጠቀጠ አንዲት ፑልአፕ መስራት ቻለ። በዚህ መልኩ የአድካሚና ከባድ ስልጠና በተጀመረ በመጀመሪያዎቹ ጥቂት ቀናት ጥቂት ፑሻፖች ብቻ መሬት ላይ ያስተፉት ነበረ። የቡቲና የእርግጫ ምቶቹ ምንም ኃይል አልነበራቸውም። ነገር ግን በዶሂዮን ጥብቅ ክትትልና መመሪያ ስር ውሶል ያለ ምንም እረፍት በአሰልጣኑ ነጠለ። ቀን ከሌሊት ዝናብም ሆነ ፀሐይ የቡቲ ምቶቹ ኃይል እያገኙ መጡ። በከባዱ የአሸዋ ከረጢት ላይ የሚያሳርፋቸው እርግጫዎቹ ይበልጥ ትክክለኛና የታለሙ ሆኑ። ዶሂዮን መመገብ ራሱ የስልጠናው አንዱ አካል መሆኑን በማስታወስ ይበልጥ እንዲመገብ ያበረታታው ነበር። በመጀመሪያ ላይ ሌሎቹ እስረኞች በውሶል ጥረት ልምምድ ላይ ያፌዙበት ነበር። ነገር ግን ብዙም ሳይቆይ በቆዳ ስሩ ጡንቻዎቹ መውጣትና መቁመቁም ጀመሩ። እጆቹና እግሮቹ እየጠነከሩ መጡ። የቡቲ ምቶቹ ፍጥነትና ብርታት እያገኙ ዶሂዮን ስልጠና ወደ ተላቀ ደረጃ በማሳደግ የጠላት ምቶችን መቋቋም ማስተማር ጀመረ። እያንዳንዱ የደረሰበት ቡቲና እያንዳንዱ መሬት ላይ የመውደቅ ወደፊት የመራመጃ እርምጃው ነበር። ቀስ በቀስ ያደካማና ፈሪ የነበረው ውሶል ወደ እውነተኛ ተዋጊነት ተቀየረ። ማታ ማታ መብራት ከጠፋ በኋላ እንኳን ሳይቀር ልምምዱን በጽናት ይቀጥል ነበረ። 100 ሺህ ቡቲዎችን ካጠናቀቀ በኋላ ዞር ሲል ዶሂዮን ተኝቶ አገኘው። ውሶል በሹክሹክታ ድምጽ ጨረስኩ አለው። ዶሂዮን ግን የመጨረሻዎቹን የድግግሞች ስላላየ ያልቆጠራቸውም። በዚህም ምክንያት ውሶል ከባዶ እንዲጀምር አደረገው። በሌላ በኩል ተስፋ የቆረጠው ስዋክቻን በጎዳናዎች ላይ በዘፈቀደ ይንከራተት ነበር። ከበስተጀርባው የነበረ መኪና ያለማቋረጥ ጥሩምባ ቢነፋበትም እሱ ግን ፈቀቅ አላለም። በመኪና ውስጥ የነበሩ ወሮበላዎች በመናድ ስድብ ያወርዱበት ጀመር። ስዋክቻን ምንም ቃል ሳይተነፍስ ወደ መኪናው ጠጋ ብሎ የጎን መስታወቱን በእርግጫ ሰባበረው። ሁለቱ ወንዶች ትምህርት ሊሰጡት ሳስበው ከመኪናው ወረዱ። ነገር ግን እሱ ተከታታይ የብረቱ ቡጢ ምቶችን ስላወረደባቸው በስቃይ እየጮሁ መሬት ላይ ቀሩ። የቡድኑ መሪ የነበረው ሂዩን ውዮንግ ይህንን አስደናቂ ትዕይንት ተመልክቶ ለስዋክቻን የስራ ዕድል አቀረበለት። ስዋክቻን የእምቢታ ምልክት አሳየ። ውዮንግ የስዋክቻን ቀኝ አይን እንደማያ ያስተዋለ። በመቀጠልም የግራ ፊቱን በጥፊ ሊመታው እንደሚችል ተናገረ። እሱ ምላሽ ከመስጠቱ በፊት በጥፊ መታው። በዚህም የጎዳና ላይ ብልሃቱን አሳየ። ሂዩን ውዮንግ ችሎታህን እጠቀምበታለሁ፣ ይበልጥ ጠንካራ አደርጋለሁ አለው። ወደ እስር ቤቱ ስንመለስ ውሶል የስልኳን ወድ ልምምድ እየሰራ ያጠና ነበር። ይህም አወል በከፍተኛ ሁኔታ አስገረመው። ከዋንጁን ጋር ለሚደረገው ሳይፊልም እየተዘጋጀ እንደሆነ ጠየቀው። ውሶል ግን አይደለም፣ ዝም ብዬ ደካማ መሆን ሰልችቶኛል ሲል መለሰል። በመቀጠልም አወል አንድ መጥፎ ዜና በሰረው። ዶሂዮን ወደ ሌላ ቦታ ሊዛወር ነው። እድሜያቸው ከ23 ዓመት በላይ የሆኑ እስረኞች ወደ አዋቂዎች እስር ቤት እንደሚዛወሩ ግልጽ ሆነ። ዶሂዮን የቀራቸው ጊዜ እያጠረ መምጣቱ በምክንያት ለውሶል ይበልጥ ጠንክሮ እንዲሰለጥን ነገረው። ከዚያም በኋላ በዚያን ዕለት ውሶል ጓደኛው አወል ሲደበድብ ተመልክቶ ጣልቃ ገባ። ጥቃት አድራሾቹ በህብረት ሊያረባረቡበት ቢሞክሩም ውሶል ግን ከእንግዲህ ቀደም ሲል እንደሚያውቁት በቀላሉ የሚሸነፍ ደካማ ልጅ አልነበረም። ጓደኛውን ለማዳን የሚያስፈልገውን ያህል ተመጣጣኝ ኃይል ብቻ በመጠቀም በቀላሉ መከታቸው። በኋላ ላይ የዋንጁን የቅርብ አገልጋይ ሎኪ ውሶልን ወደ አናጺነት የስራ ቦታው ጠራው። ውሶል ያንን ግዙፍ ሰው ዋንጁን ፊት ለፊት በተጋፈጠ ጊዜ ሰዎችን በመምታቱ ይቅርታ ጠየቀው። ቀድሞ በእነሱ ጓደኛ ላይ ጥቃትን ሰንዝረው እንደነበረም አስረዳው። ነገር ግን ዋንጁን የእሱን ማብራሪያ ችላ በማለት በቡቲ ሰነዘረበት። ውሶል ሁለተኛውን ምት በመሸሻ አጸፋዊ ጥቃት ሰነዘረ። ዋንጁን በጣም ጠንካራ ከመሆኑ የተነሳ የቡቲ ምቶቹ ልክ እንደ ከባድ መዶሻ ያርፉ ነበር። በመጨረሻም ውሶልን አንስቶ መሬት ላይ ጣለው። ሆኖም ውሶል መታገሉን አላቆመም። የዋንጁን ጭንቅላት ላይ ጠንካራ እርግጫ አሳረፈ። ነገር ግን እርግጫው ምንም አይነት ተጽዕኖ አልፈጠረበትም ነበር። ዋንጁን ልክ እንደ መለማመጃ የአሸዋ ከረጢት መልሶ መሬት ላይ አጋጨው። እሱ ጥቃቶች ከጊዜ ወደ ጊዜ እየጨከኑ መጡ። የውሶል አጸፋዊ ጥቃቶች ኃይል በማጣታቸው ምክንያት ጥግ
ላይ ተገፉ። ፊቱ ላይም በጣም ጨካኝ የሆነ የቡጢ ምት አረፈበት። ሁሉም ሰው በዚህ ምት ሙሉ በሙሉ ወድቆ ይቀራል ብሎ ቢያስብ ኦስዋልድ ግን እየተንገዳገደ በድጋሚ እግሩ ላይ ቆመ። ሌላ ተጨማሪ የቡጢ ምትም ፊቱ ላይ ያረፈበት ሳለ ያለውን ኃይል ሁሉ ሰብስቦ ዋንጁን በግንባሩ ገጨው። ይህም ግዙፉን ሰው መሬት ላይ ዘርሮት አረፈ። ኦስዋልድ አንድም ሰከንድ ሳያባክን የደረሱበትን የበል ምቶች ሁሉ ለመመለስ ተከታታይና የማያቋርጥ የቡጢ ናዳ ወረደበት። ልክ በዚያ ቅጽበት ዶይሂውን ድንገት ተከስቶ አስቆመው። የእሱ ቁርጠኛ አስተያየት የኔን የጥፋት ጎዳና አትከተል የሚል መልእክት ያስተላለፈ ይመስል ነበረ። በሌላ በኩል የኦስዋልድ የቀድሞ ጠላት ስዋክቻን ጨካኝ ቅጥር ነፍሰ ገዳይ ሆኗል። እሱም የሂዩን ውዮንግ ቀኝ እጅ ሆኖ ይሰራል። ምንም እንኳ ኦስዋልድ በዋንጁን ላይ ያደልን ቢቀዳጅ ኦስዋልድ ለአፍታም ቢሆን አላረፈም። በዶይሂውን ጥብቅ ክትትል ስር ያንን ከባድ ስልጠናውን ቀጠለ። አንድ ቀን ከወትሮው የተሻለ ምግብ የተሰጠውና ከዶይሂውን ጋር የመለማመጃ ፊልሚያ እንዲያደርግ ተፈቀደለት። እሱ ግን ኃይሉን ገድቦ ራሱን ይዞ እንደሚዋጋ በግልጽ ይታይነ ስለነበር ዶይሂውን ተቆጣው። ያለህን አቅም ሁሉ ተጠቅም ተዋጋለው። ሆኖም የቀጠለው ልምምድ ጊዜያቸው የኦስዋልድ ቡጢ ከዶይሂውን ፊት ጥቂት ኢንቾች ብቻ ሲቀረው ቆመ። ዶይሂውን የማመንታት የለብህም ሲል ገሰጸው። ያሸነፍክ መስሎህ ራስን የምታዘናጋበት ጥንቃቄ የተጎደለበት ቅጽበት ልክ የምትሸነፍበት ቅጽበት ነው ይገባል አለው። ይህ የእነሱ የመጨረሻ ስልጠና ጊዜ ነበር። ዶይሂውን ወደ አዋቂዎች እስር ቤት ሊዘዋወር ነበር። ዶይሂውን በመቀጠል ኦስዋልድ ያንተ ትልቁ ጥንካሬ መከራን የመቋቋምና የመጽናት ብቃትህ ነው ካለው በኋላ አንድ ምሳሌ ጠቀሰለት። ሻርክ ታውቃለህ አይደል? በውሃ ላይ እንዲንሳፈፉ የሚረዳቸው የአየር ከረጢት የላቸውም። ስለዚህ መዋኘታቸውን ለአንድ አፍታ እንኳ ካቆሙ ይሰምጣሉ። ልክ እንደ ሻርክ መኖር ያለብህ ልጅ፣ መዋኘትህን በፍጹም አታቁም አለው። የእነሱ የስንብት ጊዜ በእንባ ወይም በእቅፍ የተሞላ አልነበረም። ትርጉም ባለው ትንሽ ፈገግታ ብቻ የተገደበ ነበር። ሆኖም ይህ ስንብት በኦስዋልድ ልብ ውስጥ ትልቅ ባዶነት ጥሎ አለፈ። ዶይሂውን ከሄደ በኋላ ኦስዋልድ በየቀኑ በዝምታ ራሱን ይበልጥ እያስጨነቀ ልምምዱን ቀጠለ። ልክ በውሃ ላይ መቆየት እንደሚታገሉ ትናንሽ ሻርኮች ሆነ። በቅርቡ ከኦስዋልድ የእስር ቤት ክፍል ተፈቶ የወጣ አንድ እስረኛ አሁን የስዋክቻን መስራት ጀምሮ ነበር። እሱም ዶይሂውን ኦስዋልድን ልክ እንደ ሻርክ ጠንካራ እንዲሆን እንዴት እንዳደረገው እንዳሰለጠነው በኩራት ይናገርና ያወራ ነበር። ስዋክቻን በንዴት ከመፈናት ይልቅ ዝም ብሎ ለወጋልና ታሪኩን እንዲቀጥል አበረታታው። ወደ እስር ቤቱ ስንመለስ ኦስዋልድ ዶይሂውንን መውጣት ሙሉ በሙሉ ተረድቶ ሳይጨርስ ሱንዮንግ ለውጊያ ተገዳደረው። በፊልሙ የተሸነፈው ሰው በቀሪው የእስር ዘመኑ ሁሉ ለዶ አገልጋይ ሆኖ እንዲያገለግል ተስማሙ። ኦስዋልድ ለደረጃ ወይም ለስልጣን ደንታ አልነበረውም። እሱ ለመዋጋት የተስማማው በአንድ ቅድመ ሁኔታ ብቻ ነበር። እሱም ሱንዮንግ የደካማ እስረኞችን ማንገላታትና በመበደል ማቆም አለበት የሚል ነበረ። ሱንዮንግ ግን ይህንን ውድቅ በማድረግ በማስጠንቀቂያ እርግጫ ሰነዘረበት። ወደ ቀድሞ የእስር ቤት ክፍሉ ሲመለስ ኦስዋልድ በቅርቡ ከብቸኛ እስር ቤቱ የተፈታውን ሳንግሃያብ አገኘው። ሳንግሃያብ የኔን ቦታ ለመውሰድ እየሞከርክ ነው በማለት ተገዳደረው። ነገር ግን የኦስዋልድ ያልተጠበቀ ምላሽ ምንም ፍላጎት የለኝም የሚል ስለነበር ሳንግሃያብ ንግግር አሳጣው። ግራ በመጋባት ግን እኮ አንተ የውጊያ እብድ እንደሆንክ ሰምቼ ነበር ሲል አሞካሸው። 5 ቀናት በፍጥነት አለፉ። ከሱንዮንግ ጋር የሚደረገው ፍልሚያ በጣም ቀረበ። በእስር ቤቱ ውስጥ ከፍተኛ ውጥረት በነገሰበት በዚያ ቅጽበት ስዋክቻን ኦስዋልድን ለመጠየቅ መጣ። ከእሱ ጋር ከመጡት ተከታዮቹ የአንዱን ጣት ልክ እንደ ብስኩት በቀላሉ እየሰባበረ ለኦስዋልድ የዛቻና ማስፈራሪያ ቃላትን አወረደበት። እኔ ለመዋጋት ነው እንዴ የምትሰለጥነው እያለ አፌዘበት። በመቀጠልም ያንን ቀን በጉጉት እየጠበቃለሁ አለው። በዚያ ጊዜ ግን ኦስዋልድ አልደነገጠም፣ አልፈራም ወይም አይኑን ወደ ሌላ ቦታ አላዞረም ነበር። ይህ በእንዲህ እንዳለ ሱንዮንግ ኦስዋልድ ለውጊያ የማይመጣ መስሎት ሳንግሃያብ ግን ያፌዝበት ነበረ። ነገር ግን ያስገረመው ሳንግሃያብ ፍልስፍናዊ በሆነ አስተያየት ምላሽ ሰጠው። ሁልጊዜ መዋጋት ትርጉም ምንድን ነው አለው። ቀደም ሲል ቆሻሻ የማትረባ የነበርክ ቢሆንም እንኳን ለዘላለም ቆሻሻ ሆነ መኖር የለብህም አይደል? ሳንግሃያብ ይህንን የህይወት ትምህርት ሰጥቶ ከመጨረሱ በፊት ኦስዋልድ ፊቱ ላይ ቁርጠኛ ስሜት እየታየበት እዚያ ደረሰ። ያለምንም ቃል ሱንዮንግ ብርቱ ጥቃት ሰነዘረ። ልክ እንደ መብረቅ የፈጠኑ እግሮቹ በኦስዋልድ ላይ እንድናዳ ወረዱበት። ኦስዋልድ ከእግሮቹ አንዱን ጨብጦ በመያዝ ሱንዮንግን እግር ለጠለፈውና ወለሉ ላይ እንዲሰረር አደረገው። በመቀጠል በላዩ ላይ ተጭኖ የቡጢ ናዳ ወረደበት። ሱንዮንግ አጸፋዊ ጥቃት በመሰንዘር ኦስዋልድን መሬት ላይ ከፈጠፈጠው በኋላ ፊቱ ላይ በጣም ጨካኝ እርግጫ አሳረፈበት። ሁሉም ሰው ፍልሚያው በዚህ ያበቃ ብሎ ቢያስብም ኦስዋልድ ግን እየተንገዳገደ በድጋሚ ተነስቶ ቆመ። ምንም እንኳን እጅግ የተዋጣለት ተዋጊነት ባይኖረውም የሚደነቅ የመጽናት የጥንካሬ ብቃት ነበረው። አንድ እርግጫን ከተከላከለ በኋላ የሱንዮንግን ጭን ላይ ተከታታይ የቡጢ ምቶች አላሳረፈም። ሱንዮንግ በስቃይ ጮኸ። በመቀጠልም ኦስዋልድ ወደፊት ተወርውሮ ሱንዮንግን አንገቱን አንቆ ወጥሮ ያዘው። እግሮቹንም እንዳያመልጥ አድርጎ በጥብቅ አሰረው። አካባቢውን የነበሩት ተመልካቾች
ተመልካቾች ሶዮንግን ሊገድለው ይችላል ብለው ፈሩ። የጥበቃ ፖሊስ ሲመጣ ብቻ ነው እጁን ያላቀቀው። ከዚህ በኋላ ወደ ብቸኛ እስር ቤት የተጣለ ቢሆንም እውነተኛውና ትልቁ ፊልሚያ ገና ወደፊት እንደሚጠብቀው ስላወቀ ልምምዱን በዚያው ቀጠለ። ከዚህ ፊልሚያ በኋላ በእስር ቤቱ ውስጥ ያሉ ቁንጮ ተጽዕኖ ፈጣሪዎች በሙሉ ውሶል አሁን ወደ እውነተኛ ሻርክ እየተቀየረ መሆኑን ተረዱ። በእስር ቤቱ ውስጥ በሰላም ለመኖር የሚቻለው ምርጡ መንገድ እሱን አለመንካት እንደሆነ አመኑበት። በዚህም ምክንያት ያ ሁልጊዜ የሚደረገው የማይቋረጥ ጠብና ሁከት ቆመ። በእስር ቤቱም ውስጥ ያልተለመደ ሰላም ሰፈነ። አወል ለውሶል ያለው አክብሮት ከጊዜ ወደ ጊዜ እየጨመረ መጣ። ሁሉም ሰው ውሶል ይሸንፋል ብሎ ቢያስብም እሱ ግን በጽናት አሸነፈ። አወል በጣም ድንቅ ሰው ነው ሲል እውነቱን አመነ። ሶዮንግና ዋንጁን እንኳ ሳይቀሩ በእስር ቤት ካሳለፏቸው የጋራ ህይወት የተነሳ ከውሶል ጋር መቀራረብና ጓደኛ መሆን ጀመሩ። በመልካም ስነ ምግባሩ ምክንያት ውሶል ከእስር ቤት ቀደምቶ ተፈታ። ከመውጣቱ በፊትም ከዱሂዮን ጋር አብሮ የሰለጠነበትን ያንን ሜዳ ለመጨረሻ ጊዜ ለመጎብኘት የእስር ቤቱን ኃላፊ ዋርድን ፈቃድ ጠየቀ። በዚህም በዝምታ አሰልጣኙን አመሰገነ። እዚያ ያሳለፏቸውን የማይረሱ ቀናትን መለስ ብሎ አስታወሰ። የቀድሞ ትምህርት ቤቱ ዩኒፎርምን ለብሶ ከእስር ቤቱ እንደወጣ ውሶል ትንሽ እንኳን ለመተንፈስ ጊዜ ሳያገኝ የቀድሞ ዋና ጠላቱ ስዋክቻን ከፊቱ ተከሰተ። ያለ ረጅም ጊዜ ሲጠበቅ የነበረው ወሳኝ ፍልሚያ አሁን ተጀመረ። ከመጀመሪያው ደቂቃ ጀምሮ ውሶል ልክ እንደ መለማመጃ የአሸዋ ከረጢት መደብደብ ጀመረ። ስዋክቻን አሁን ተራ ትርኢት ጉልበተኛ አልነበረም። እሱም አሁን ልምድ ያለው የጎዳና ላይ ተዋጊ ሆኗል። ተከታታይ የቡቲ ምቶችን እያሳረፈበት ሳለ ስዋክቻን የውሶል እናት ልክ እንደ ውሻ እንዴት ምህረትን ስትለምን እንደነበረች በማስታወስ አፌዘበትና አናደደው። ውሶል በመጨረሻ አንድ የቡቲ ምት ማሳረፍ ሲችል ስዋክቻን በከፍተኛ ንዴት ሆኖ ከሆዱ ላይ በጉልበቱ በመምታትና በከባድ የጎን ቡቲ በመጨረስ ተከታታይ ቃትና ናዳ ወረደበት። ውሶል መሬት ላይ ሲወድቅ የዱሂዮን ቃላት ትዝ አሉት። ሻርኮች መዋኘታቸውን በፍጹም አያቆሙም። የትዝታ የውስጡን የውጊያ መንፈስ በድጋሚ ያቀጣጠለው። በፍጥነት እየተንፈራገጠ ተነሳና ከስዋክቻን ጋር እኩል በቡቲ መላወጥ ጀመረ። ዱሂዮን ራሱን ለመከላከል ሲል ያስተማረውን የቡቲ ስልት ውሶል በከፍተኛ ኃይል ሰነዘረው። ምቱን በቀጥታ የስዋክቻን ግራ አይን ላይ አረፈ። ስዋክቻን በከፍተኛ ንዴትና ስቃይ ቢጮህም ውሶል ግን መሬት ላይ ዘረረው። አሁን ሁለቱም ሙሉ በሙሉ ዝለው ነበረ። ፊልሚያው ወደ ጥንካሬና የመጽናት ፈተናነት ተቀየረ። የስዋክቻን የውስጥ ፍላጎትና እልህ ግን ከውሶል የጽናት አቅም ጋር ሊወዳደር አልቻለም። በመጨረሻም እጅ ሰጠ። ውሶል በሽንፈት ቁጭት እየተቃጠለ የነበረውን የስዋክቻንን ትቶ እየተራመደ ወጣ። ከጉዳቱ ካገገመ በኋላ የውሶል የመጀመሪያ ጉዞ ዱሂዮን ለመጠየቅ ወደ እስር ቤት ማቅናት ነበረ። ዱሂዮን እሱን ማየቱ በጣም ተደስቶ ነበር። ነገር ግን የውሶል የማያነሳው አንድ ያልተቋጨ ነገር ነበረው። ለመሆኑ እውነተኛ ሻርክ በአካል አይተህ ታውቃለህ ሲል ጠየቀው። ዱሂዮን በመገረም አረ አዎ በቴሌቪዥን አይቻለሁ አለው። ውሶል ግን በመቀጠል እኔ ሻርኮችን ለማየት ወደ አሳ ማሳያ ማዕከል ሄጄ ነበረ። ምን ጥሩ ነው ጨርሶ ብዙም አይዋኙም። አንተ ግን ሻርኮች በሚተኙበት ጊዜ እንኳን ሳይቀር ያለ ማቋረጥ ይዋኛሉ ብለኸኛል። እኔ ግን በጣም ተረጋግተው ሲያርፉ ተመልክቻለሁ አለው። ዱሂዮን ግራ በመጋባት እውነት ይህማ በጣም የሚገርም ነው ሲል አመነ። ከስዋክቻን ጋር ከተደረገ ፊልሚያ ከ3 ወራት በኋላ ከእስር ቤት ውጭ ያለው ህይወት ለውሶል ቀላል አልነበረም። የቀድሞ እስረኞች ማህበራዊ መድሎና የቅድመ ፍርድ ተጽዕኖ ይደርስባቸው ነበር። ነገር ግን እሱንና የእስር ቤቱ ጓደኞች እርስ በርሳቸው ለመደጋገፍ እጅ ለእጅ ተያያዙ። ውሶል ስልጠናውን አሁንም ቀጥሏል። ሶዮንግ የፔዛ ማደስ ንግድ ስራ ጀመረ። ዋንጁን ወደ ኮሌጅ ለመግባት ለፈተና እየተዘጋጀ በግንባታ ስራ ላይ ተሰማራ። ሳንግሃያብ ደግሞ ወደ ቀድሞ የጆዶ ስልጠናው ተመለሰ። ሁሉም ያለፈ ህይወታቸውን ጥቁር ጠባሳና የስም ማጥፋት ቢገጥማቸውም ፈጽሞ እጅ ላለመስጠት አንድነት ቃል ገቡ። ያለፈውን ታሪካቸውን ወደ ኋላ ጥለው ወደፊት ለመራመድ ሙሉ በሙሉ ቁርጠኛ ነበሩ። ውሶል ወደ ዱሂዮን ጋር በመሄድ አንድ መልካም ዜና አበሰረው። እሱም በአንድ የስፖርት ማዕከል ውስጥ ስራ ማግኘት ነበረ። ስራው ምንም እንኳ ተራ የጽዳትና ጉልበት ስራ ቢሆን በነጻ በሚሰጠው መጠለያና ምግብ ግን የኪራይ ገንዘብ ያደነለታል። አሁንም በትጋት እየሰለጠነ ሲሆን ወደፊት ትልቅ ተዋጊ የመሆን ህልም አለው። መንገዱ ቀላል እንደማይሆን ያውቃል። ነገር ግን ሻርኮቹ መዋኘታቸውን በፍጹም አያቆሙም። ዱሂዮን ግን ተጨንቆ ነበር። ውሶል ገና ወጣትና ልምድ የሌለው በመሆኑ እንዲሁም እንደ ስዋክቻን አይነት አደገኛ ጠላት በውጭ ስላለ ይበልጥ ጥንቃቄ ማድረግ ነበረበት። ስሜት ሆሳኔን እንዲያጨለመው በፍጹም አትፍቀድ ሲል አስጠነቀቀው። በመቀጠልም ጠንክራ ስራ፣ እኔ ሁልጊዜ ከአንተ ጋር ነኝ አለው። ወደ ስፖርት ማዕከሉ ስንመለስ ውሶል ወለሉን በፈራሽ ያወረደ ሳለ አንድ በጣም ብርተኛ የሆነ ቢጫ ጸጉር ያለው ተዋጊ በዚያ በሚያሳየው ጨካኝ ልምምድ ፊልሚያ አሰልጣኞቹን ያበሳጨ ነበር። ልክ ሰው ሊገድል እንደሚፈልግ አድርጎ ይዋጋ ስለነበር አብረውት የሚለማመዱትን ሰዎች በሙሉ አስፈራርቶ አባሯቸዋል። አሰልጣኙ አማራጭ ሲያጣ እጁን ወደ ውስወስ ቀሰረ። ቢጫ ጸጉር ያለው ተዋጊ በንግድ
በንቀት እያየ የእኔ መደብደቢያ ልትሆን ነው ማለት ነው እያለ አፌዘበት። በመቀጠልም አይዞህ አንድን ፕሮፌሽናል ተዋጊ ማሸነፍ ከቻልክ ምናልባት ወደ ዋና ተፎካካሪነት አድጎ ይሆናል አለው። ውሶል ወደ ሪንጉ እንደገባ የቢጫ ጸጉሩ ተዋጊ የመጀመሪያውን አስፈሪና ጠንካራ ጥቃት በቀላሉ አፈገፈገ። አሰልጣኞቹ ራሱን የሚከላከልበትን መከላከያ ቁሳቁስ ወረወሩለትም። እሱ ግን የራሱ መከላከያ ባለመቀበል ጓንቶቹን ብቻ ወሰደ። ቢጫ ጸጉሩ ተዋጊ በዚህ ድርጊት ተቆጥቶ ያለምንም እረፍት በየዱር የቡቴና እርግጫዎችን በመሰንዘር በከፍተኛ ሁኔታ ማጥቃት ጀመረ። በመጀመሪያ ላይ ውሶል ትኩረቱን ሙሉ በሙሉ ራሱን በመከላከል ላይ በማድረግ የሚሰነዘሩበትን ምቶች ያበርድ ነበረ። እዚያ ግን ውሶል ምቹ አጋጣሚ ሲያገኝ አጸፋዊ ጥቃት ሰነዘረ። ሲዘነዝራቸው የነበሩት ቡቴዎችን በከፍተኛ ኃይልና ወጣ ገባ በሌለው ፍጥነት የቢጫ ጸጉር ተዋጊ ላይ አረፉ። የስፖርት ማዕከሉ በአንድ ጊዜ ጭጭ አለ። የቢጫ ጸጉር ተዋጊ በስቃይ ጮኸ። በዚያውኑ ዕለት ምሽት ትልቅ ውጊያ ጠብቀው ነበር። ስፖርት ማዕከሉ ባለቤት በከፍተኛ ንዴት ውሶል ላይ ከጮኸ በኋላ ሳንካያ በአስቸኳይ ከስራ እንዲያባረረው አዘዘው። የቢጫ ጸጉር ተዋጊውን ኤፍኦጂ በሚባል ህገወጥ የድብደባ መድረክ ላይ የሚወዳደር ተዋጊ ሆኖ ተገኘ። ውጊያዎቹ በድብቅ መተግበሪያ አማካኝነት በቀጥታ ስርጭት የሚተላለፉ ሲሆን የውርርድ ጨዋታም ይፈቀድባቸዋል። በአካል መገኘት የሚችሉት የተመረጡ ታዋቂ ቪአይፒ እንግዶች ብቻ ነበሩ። የከሰዓቱ ውጊያ ገና መጠናቀቁ ነበር። የኤፍኦጂ ተዋጊ ሱንግዉ የሚሳተፍበት ዋናው የዕለቱ ፊልሚያ ሊጀመር የተቀረው ተቀናቃኙ ግዙፍና ፈርጣማው ሰው ነበረ። ነገር ግን እጁ ላይ በደረሰበት ጉዳት ምክንያት ሱንግዉ እዚያ አካባቢ ሳይገኝ ጠፋ። ሰራተኞቹ በድንጋጤ እየሮጡ ለድርጅቱ ባለቤት አሳወቁ። በድምጽ ማጉያ ውስጥ አንድ ማስታወቂያ ተላለፈ። አንድ ልዩ ተዋጊ ሱንግዉን ተክቶ እንደሚዋጋ ተነገረ። ሁሉም ወረረዶች ወደ መጀመሪያው ተመለሱ። አዲሱ ተዋጊ ማን እንደሆነ ከመገለጡ በፊት በስክሪኑ ላይ አንድ ልዩ ጥያቄ ብልጭ አለ። ወረረዱ ምንም አይነት ውጤት ቢያመጣ አሸናፊዎቹ የ10 እጥፍ ክፍያ እንደሚያገኙ ተገለጸ። ያ ግዙፍ ተዋጊ ማንን እንደሚገጥም ስላላወቀ ሰውነቱ መርበበት ጀመረ። በመጨረሻም ያ ሚስጥራዊ ተዋጊ ማንነቱ ታወቀ። እሱም የኤፍኦጂ ዋና አቀነባባሪ ስዋክቻን ወደዚህ የድብደባ ዓለም ያስገባው ሊቀመንበር ሂዩን ውዮንግ ነበረ። የሂዩን ውዮንግ ዝና እና የማሸነፍ ብቃት እጅግ በጣም አስፈሪ ከመሆኑ የተነሳ በግዙፍ ሰው ላይ ውርርድ ያስገቡት ሰዎች በሙሉ ተሸነፉ። ፊልሚያው ፍትሃዊ መሆኑን ለማረጋገጥ አንድ ልዩ ህግ ታወጀ። ይህም ያ ግዙፍ ተዋጊ ለማሸነፍ 30 ሰከንድ ብቻ መቆየት ነበረበት። ይህ ህግ ቢወጣም እንኳ አብዛኛው ውርርድ የፈሰሰው ለሂዩን ውዮንግ ነበረ። እሱ ወደ ሪንጉ ሲገባ ግዙፉን ሰው ለማረጋጋት ትከሻውን መታ አደረገውና አትጨነቅ፣ ዕዳህን በሙሉ እኔ እከፍልልሃለሁ ብለው ፍልሚያው ተጀመረ። ግዙፍ ተዋጊ የጎድን አጥንቱ ላይ እጅግ በጣም ከባድ ምት አረፈበት። በመቀጠልም ሁለት የሚሽከረከሩ የእርግጫ ምቶች ፊቱ ላይ ሲያርፉበት በመጨረሻም በኃይለኛው የቡጤ ናዳ የሚያበቃለት በ10 ሰከንድ ውስጥ መሬት ላይ ተዘረረ። ነገር ግን ሂዩን ውዮንግ ያውን ገና አልጨረስንም ነበረ፣ ገና 20 ሰከንድ ይቀረናል ሲል ለታዳሚው አወጀ። በማግስቱ ጠዋት ውሶል ጓደኛው ዋንጁን በከፍተኛ ሀዘንና ቁጭት ውስጥ ሆኖ በምርኩዝ ለመሄድ አንድ ሰው ገንዘብ ሲመልስለት ተመለከተ። ታሪኩ ሲገለጥ ዋንጁን ወደ እስር ቤት ከመግባቱ በፊት የዕዳ አስገዳጅ ሆኖ ይሰራ ነበረ። በአንድ ወቅት አንን ባለዕዳ ላይ በጣም ከባድ ተጽዕኖና ጫና ፈጥሮበት ስለነበር ሰውየው ካለበት ህንፃ ላይ ዘሎ በመውረድ እግሩ ተሰብሮ ነበር። ዋንጁን አሁን በከፍተኛ የጥፋተኝነት ስሜት ጸጽቶ ይቅርታ ለመጠየቅ ቢሞክርም የደረሰውን ጉዳት ግን መመለስ አልቻለም። በዚያኑ ዕለት ከሰዓት በኋላ ውሶል ከእስር ቤት ጓደኞቹ ጋር ተገናኘ። ሳንካያ በዚህ ስብሰባ ላይ ሊገኝ አልቻለም። ዋንጁን አሁንም በሀዘን ተረብሾ ነው የነበረ ቢሆንም የውሶል መልካም አመለካከትና ተስፋ ግን መንፈሱን አደሰው። ሱዩንግ እና ዋንጁን ወዲያውኑ እርስ በርሳቸው መጨቃጨቅ ጀመሩ። ምክንያቱም ዋንጁን በሱንዮ የፒዛ ቤት ውስጥ ሳይከፍል የሚበላው ዕዳ እየተቆለለበት መጥቷል። በጭቅጭቃቸው መሀል ሱዩንግ ሳያስበው ዋንጁን በጣም ቆንጆ የሆነችና ሽህት እንዳለችው አውጥቶ ተናገረ። በመቀጠልም ሁለቱ ተከራክረው ከእነሱ ማን ይበልጥ መልካም እንደሆነ ውሶል እንዲፈርድላቸው ጠየቁት። እሱም በብልሃት ሁለታቸውን በራሳቸው መንገድ ያምርባቸዋል ሲል መለሰላቸው። ውሶል በጭቅጭቃቸው ምክንያት ራሱን ሊያማው ሲል የልጅነት ጓደኛና የዋንጁን የጥናት ረዳት የሆነችው ጂሂ ደረሰች። ሌሎቹ ሁለቱ ጨዋታቸውንና ቀልዳቸውን በቀጠሉበት ሰዓት እሷ ግን ያዘችውን መጠጥ በአንን ትፋሻለታቸው። አራቱም ጓደኛሞቻቸውን በማጋጨት መለስተኛ ደስታ አደረጉ። ሱዩንግ በዚህ መሃል ውሶል በደማቅ ስሜትና በፍቅር አይን ጂሂን በትኩረት ሲመለከታት አስተዋለ። በድንገት
በድንገት ግን ሂዩን ውዮንግ መኪናውን በከፍተኛ ፍጥነት አየር ላይ አስቆሞ በመንገዱ ማዶ በኃይል እየተራመደ መጣና ወደ ሱን ዩንግ የፒዛ ቤት ዘልቆ ገባ። ወደ ውሶል በንዴት እየተመለከተ አንተ ውሶልና ናግጠመኝ ሲል ጮኸ። ከ3 ሰዓታት በፊት ሂዩን ውዮንግ የሰዎቹን አዞ ሱን ግቡን ፍቅረኛውን እና ስራ አስኪያጁን ወደ አንን ትልቅ መርከብ እንዲያመጣቸው አድርጎ ነበረ። ሂዩን ውዮንግ በፍጥነት በመሄድ በቤት ጀልባ እዚያ ቦታ ላይ ሲደርስ ሶስቱም ተንበርክከው የጠበቁት የነበረ ሲሆን ፊታቸው በድንጋጤ ገርጥቶ ነበር። ፊቱ ተደብድቦና ተጎድቶ የነበረው ሱንግ ውዮንግ ሲያየው ሰውነቱ በከፍተኛ ሁኔታ ይንቀጠቀጥ ጀመረ። ሂዩን ውዮንግ በቁጣ እንደነገሩኝ ከሆነ የእጅ አንጓ ጉዳት ስላለብህ ፊልሚያህን ጥለህ ጠፍተሃል። ለመሆኑ ይህንን ያደረገ በማን ነው ሲል ጠየቀው። ሱንግ እየተንተባተበ በስፖርት ማዕከሉ ውስጥ የሚሰራው የጽዳት ሰራተኛ ውሶል ነው ሲል መለሰለት። አንድ የጽዳት ሰራተኛ ተዋጊ እንኳን ያልሆነ ሰው ውዮንግ ክንዱን ከፍ አደረገ። በመቀጠል አትጨነቅ፣ የዛሬው ምሽት በአግባቡ ተይዟል አለው። ሱንግ ፎታ ተሰምቶት ይህ ድርጊት በድጋሚ እንደማይፈጠር ቃል ገባ። ነገር ግን የሂዩን ውዮንግ ፊት በአንን ጊዜ ተቀየረ። በብርድ ስሜትም ቀጣይ ጊዜ የሚባል ነገር አይኖርም አለው። ከዚያም ወደ ሱንግ ፍቅረኛና ስራ አስኪያጅ ዘወር ብሎ ለመሆኑ ከእነዚህ ሰዎች ማንን ይበልጥ ታመናችኋለህ? ህይወታችሁን ሳልፋችሁ ለሌላ ሰው መስጠት ቢኖርባችሁ ማንን ትመርጣላችሁ? ሱንግ ስራ አስኪያጁን መረጠ። እሱ ለእኔ ልክ እንደ ወንድሜ ነው፣ እንዲያውም የአክስቴ ልጅ ነው ሲል አስረዳ። ስራ አስኪያጁ በከፍተኛ ፍርሃት ተውጦ ነበረ። ሂዩን ውዮንግ ለስራ አስኪያጁ ለ10 ሰከንድ ያህል ዝም ማለት ከቻልክ የአክስቴ ልጅ በህይወት እንዲኖር እተወዋለሁ አለው። ነገር ግን ሂዩን ውዮንግ ንግግሩን ገና ሳይጨርስ የስራ አስኪያጁ ጩኸት አየር ላይ ተሰማ። ሱንግ በከፍተኛ ሁኔታ ምህረትን እየለመነ ቢጮህም ሶስቱም በአንድነት ወደ ባህሩ ተወረወሩ። ሂዩን ውዮንግ ሰራተኞች ሱንግን የደበደበው የጽዳት ሰራተኛ የቀድሞ ጠላታቸውን ሶዋክቻንን የአይኑን ያጠፋው ያው አንድ ሰው መሆኑን አሳወቁት። ሂዩን ውዮንግ በተጨማሪም ሶዋክቻን በእስር ቤት ውስጥ ሊበቀለው አስቦ የነበረው ሙከራ መክሸፉን ያውቅ ነበረ። ሶዋክቻን ይህንን እንደሰማ ወዲያውኑ ሂዩን ውዮንግ ፈልጎ አገኘው። እባክህ ከእሱ ጋር እንደዋጋ ፍቀድልኝ ሲል ተማጸነው። ሂዩን ውዮንግ ግን ከፊቱ ምን አይነት ከባድ ማዕበል ሊቀሰቀስ እንደሆነ ገና አልተገነዘበም ነበር። ጂሂ ከስራ ወጥታ ስትሄድ ውሶል ስልክ ደውሎ ቤት ስትደርስ መልእክት እንድትልክለት ነገራት። እሱም የቀለለች ልክ እንደ ፍቅረኛ ነው የምትሆነው አለችው። ልክ በዚያ ቅጽበት አንዲት ነፍሰ ጡር ሴት የያዘችውን ቦርሳ መሬት ላይ ጣለችው። ጂሂ ሴትዮዋን ለመርዳት በፍጥነት እየሮጠች ሲሆን በሴትዮዋ ጥያቄ መሰረት ቦርሳዋን ተሸክማ ወደ መኪናዋ አመራች። ነገር ግን በድንገት ነገሮች በሙሉ ተቀያየሩ። አንዲት አስፈሪ ድምጽ አንቺ ጂሂ ነሽ ሲል ጮኸ። እሷ ራሷን ለመከላከል እንኳን ጊዜ ሳታገኝ አንድ ግዙፍ ፈርጣማ አፏን በኃይል ይዞ የስነ አእምሮ ሕክምና ሆስፒታል ምልክት ያለበት ቫን መኪና ውስጥ ከተታት። በዚያን ዕለት ለቀኑ ተዘጋጅቶ በነበረው የስፖርት ማዕከል ውስጥ ውሶል ከሳንግ ሃያብ ጋር የልምምድ ፊልሚያ እያደረገ ነበር። ዋንጁንና ሱንግዩን ፊልሚያውን ለመመልከት እዚያ ቦታ ላይ ደረሱ። ለ1 ሰዓት ያህል የልምምድ ፊልሚያ ሲያደርጉ ቆይተዋል። ዋንጁን ልጁ እውነትም በጣም አድጓል ሲል ተናገረ። በመቀጠል በእሱ ምክንያት እኮ ነው አሁንና እውነተኛ ታማኝ ህይወትን እየመራን ያለ ነው አላቸው። በቫን መኪናው ውስጥ ግን ያቺ ነፍሰ ጡር መስላ የነበረችው ሴት ያደረገችውን የሐሰት እርግዝና ሆድ ቀዳ ጥላ አብሯት ስላለው ግብረ አበሯ የጂሂን እጆችና እግሮችን እንዲያስር አዘዘችው። ጂሂ ግን የዚያው የነበረውን የእሳት ማጥፊያ በእጆቿ ጨብጣ የሰውየውን ፊት ላይ በመልታት አጋጭተው ወደ መኪናው በር ተወረወረች። ለታመልጥ ጥቂት ሲቀራት ግን ያቺ ሴት በእርግጫ መታ ወደ መኪናው ውስጥ መልሳ ከተተቻት። የልምምድ ፊልሚያውን ካጠናቀቀ በኋላ ውሶል ጓደኞቹ ዋንጁን እና ሱንዩንግ እየጠበቁት እንደሆነ አያቸው። እናንተ እዚህ ምን ታደርጋላችሁ ሲል ጠየቃቸው። ሱንዩንግ በጣም አጋኖ ንግድ ስራዬ ሙሉ በሙሉ ከስሯል ሲል አወጀ። ዋንጁን ግን በቁጣ ምን መክሰር ነው ክርፋት ተናገረ ሲል ተቃወመ። መጨቃጨቃቸውን ከመቀጠላቸው በፊት ሳንግ ሃያብ ወደ እነሱ ተንቀልቅሎ ሱንዩንግ ስለ ንግድ ስራው ጠየቀው። እርስ በርሳቸው እየተቀላለዱ ሳለ ውሶል ከሂጂ የቪዲዮ ኮል ጥሪ ደረሰው። ስልኩን ቢያነሳውም ከጂሂ ፊት ይልቅ የሚሰማው የእሷ የድንጋጤ ጩኸትና የትግል ድምጽ ነበረ። ድጋሜ ለመደወል ቢሞክርም ማንም አላነሳውም። በዚህ ጊዜ ውሶል ከሊቀመንበሩ ሂዩን ውዮንግ ጋር የተደረገውን ቀጠሮ አስታወሰ። ሂዩን ውዮንግ በወቅቱ የሶዋክቻንን የምከፍለው እኔ ነኝ፣ ለእኔ ስራ እጅግ በጣም ብዙ ሀብት ታገኛለህ፣ ወደፊት መግፋት ትፈልጋለህ፣ እኔ ላሳካልህ እችላለሁ፣ ካለህ የቅድመ የእስር ቤት ማህደር አንጻር እኔ ብቻ ነኝ ለረዳህ የምችለው ብሎት ነበረ።
ውሶል ግን በጽናት ምንም ፍላጎት የለኝም፣ እኔ እንደ ሰው አክቻል አይደለሁም፣ የራሴን መንገድ የመወስነውን የራሴ ነኝ ሲል በቁርጠኝነት ሞድቅ አድርጎበት ነበረ። ከዚያ ቀን አስቀድሞ ግን በመንገድ ላይ ያቋረጠውን አንድ አሽከርካሪ በቡቲ መትቶ ከዘረረው በኋላ ጂሂ ወደ ውሶል መታ ነበረ። ራሱን ለሳተው ሰው ተጨንቃ ለነበረችው ጂሂ ውሶል ፈገግ ብሎ ለመሆኑ ፍቅረኛሽ ነው ሲል ቀልዶባት ነበር። አሁን ግን የጂሂ እገታ በስተጀርባ እጁ ያለበት ሂዩን ውዮንግ መሆኑን ሲረዳ እሱን ፈልጎ ለማግኘት በፍጥነት ሊሮጥ ሲል ዋን ጁን አስቆሙ። ተረጋጋ፣ ብቻህን ከሄድክ በቀጥታ ወደ ወጥመድ ውስጥ ነው የምትገባው አለው። እሱን ውዮንግ ለፖሊስ ቢደውልም ፖሊሶቹ ግን በቂ መረጃ ሳይኖራቸው ጣልቃ መግባት እንደማይችሉ ነገሩት። በድንገት ግን በውሶል ስልክ ላይ አንድ የጽሁፍ መልእክት መጣ። መልእክቱም የግንባታ ቦታ የሚል ነበር። አራቱም ጓደኞች በሱዩንግ ያረጀ ፒዛ ማድረሻ ቫን መኪና ውስጥ ተዘጋግተው በመግባት በከፍተኛ ፍጥነት ወደ ቦታው አመሩ። እዚያ የግንባታ ቦታ ላይ ሲደርሱ ፈለግ ተበታተኑ። ነገር ግን ስለ ጂሂ ምንም አይነት ፍንጭ አልነበረም። በመጨረሻም ውሶል የሴትዮዋን የመኪና ቁልፍ በውሃ ኩሬ ውስጥ ተጠልፎ አያቸው። ወዲያውኑ ወደ ስልኳ ሲደውል የደወለው ድምጽ በአንድ ከተተውና ከተበላሸ ህንፃ ውስጥ በፈዘዘ ሁኔታ ሲሰማ ደመጠ። ያለምንም ጥርጣሬ እና ማቅማማት ወደ ህንፃው ውስጥ ዘልቆ ገባ። ጂሂ በሁለት ግዙፍ ወንዶች ተይዛ የነበረ ሲሆን አንደኛው በቫን መኪና ውስጥ እያሉ በእሳት ማጥፊያ ፊቱን የመታቸው ሰው ነበረ። ሰውየው ሊበቀላ ሲሰናዳ ውሶል በሩን ሰብሮ ገባ። ምንም አይነት ቃል ሳይናገር ውሶል ወደ አየር ላይ በመዝለል ሁለቱንም ወንዶች ራሳቸውን እስኪያጡ ድረስ በሁለት ከባድ የቡጢ ምቶች ዘረራቸው። በፍጥነት የጂሂ እጆችና እግሮችን ቢፈታላትም እሷ ግን በአስቸኳይ እንዲያመልጥና እንዲሮጥ ነገረችው። ምክንያቱን ሳይረዳው በፊት በብረት ቱቦችና በዱላዎች የታጠቁ የጥሪትና የዱርዬዎች ስብስብ ህንፃውን በሙሉ አጥለቀለቁት። ከጀርባቸው በኩል ያቺ የሐሰት እርግዝና ሆድ አድርጋ የነበረችው ሴት እየተራመደች መጣች። አሰው ማጥመጃው ላይ ታርፏል ስትል በድቀት ፈገግ አለች። በቀጠልም ሰዎቹ ጥቃት እንዳይሰነዝሩ ምልክት ሰጥታ ወደ ዩንግ ደወለች። ውሶልን ይዘናል ስትል ሪፖርት አደረገች። ከአራቱ ውስጥ ሶስቱን ይዘናል፣ የቀሩት ሁለቱ ግን እዚህ የሉም። ሂዩን ውዮንግ ድምጽ በስልኩ ላይ ተሰማ። ሶስቱ ይበቃሉ። ውሶልና ጓደኞቹ ራሳቸውን ላይ ጨርቅ ተከናንበው ቫን መኪና ውስጥ ተጎትተው ተከተቱ። ሱዩንግና ሳንክ ሀያ ብልክ ቫን መኪናውን በከፍተኛ ፍጥነት እየተነዳ ሲሄድ ደርሰው ለማሳደድ ሞከሩ። በቫን መኪናው ውስጥ ያሉ ውሶልና ጓደኞቹ ራሳቸውን እስኪስቱ ድረስ ደጋግሞ በኤሌክትሪክ መቀመጫ ተመቱ። ውሶል ራሱን አውቆ ሲነቃ ከአንድ ወንበር ላይ በገመድ ታስሮ ራሱን ከሂዩን ውዮንግ ፊት ለፊት አገኘው። ጓደኞች የት ናቸው ሲል በቁጣ ጠየቀ። ሂዩን ውዮንግ ግን ጥያቄውን ወደ ጎን በመተው ጨዋ መስሎ በመቅረብ ስለ ደህንነቱ ጠየቀ። ውሶል ትዕግስት ተሟጦ እሱ ያሳሰበኝም ጓደኞች የት ናቸው ሲል ደገመው። ሂዩን ውዮንግ ቢላውን አንገቱ ላይ አስጠጋው። በአፍሪካ የህፃናት ወታደሮችን እንዴት እንደሚያሰለጥኑ ታውቃለህ ሲል ጠየቀው። አይናቸውን አይሸፍኑታል፣ በእጃቸው ላይ ጠመንጃ ያስጨብጧቸዋል፣ ከዚያም እንዲተኩሱ ያደርጓቸዋል። አይናቸውን ሲከፍቱት ደሙንና አስከሬኑን ሲያዩ በከፍተኛ ድንጋጤ ውስጥ ይወድቃሉ። እዚያ በኋላ ግን ልክ እንደ ውሻ ያገልገል ታዛዥ ይሆናሉ። ከጀርባው በኩል ታስረው ወደ ነበሩበት ሁለት ሰዎች እጁን እየቀሰረ ራስን በዚያ ህንፃ ቦታ ላይ አስቀምጠው አሁን ከነዚያ ማን መሞት እንዳለበት ምረጥ። የመረጥከው ሰው ይሞታል፣ ሌላኛው ግን ህይወት ይኖራል ወይም ደግሞ ሲል ቀጠለ። ይህ በጣም ከከበደህ ማን መትረፍ እንዳለበት ምረጥ። ውሶል በከፍተኛ ሐዘን እነሱን እዚያ ጉዳይ ጋር ምንም የሚያገናኛቸው ነገር የለም እባክህ ልቀቃቸው ሲል ለማሰነው። ሂዩን ውዮንግ ግን በምሬት አረ ጨዋታዬን አበላሸው ሲል አጉረመረመ። ልክ በዚህ ጊዜ የስልክ ጥሪ ስለደረሰው ንግግሩ ተቋረጠ። በመሆኑ ውሶል ቢጫ ልብስ ለለበሰችው ግብረ አበሩ አሳልፎ ሰጣ። ከመሄዱም በፊት ምንም አይነት ሙከራ ቢያደርግ ሁለቱንም ግዳያቸው ሲል አዘዛት። ያች ሴት በውሶል ላይ እያፌዘች ሰዎቿ ሁኔታውን በሙሉ በቪዲዮ እንዲቀርጹ አዘዘች። ለመወሰን 10 ሰከንድ እየሰጠችው ሲሆን ወዲያውኑ የሰዓት ቆጣሪውን አስነሳችው። ውሶል ለመላቀቅ በከፍተኛ ሁኔታ ይወራጭ ጀመር። እንዲያውም ከታሰረበት ወንበር ጋር መሬት ላይ ቢወድቅም ምንም ሊሳካለት አልቻለም። ሴትዮዋ ካልመረጥክ ግን ሁለቱም ይሞታሉ ስትል አስታወሰች። ውሶል በከፍተኛ ጭንቀትና ስቃይ ሆኖ ጂሂ ዋንጁን ምን ማድረግ ነው ያለብኝ፣ ምን እንደማድረግ ጨንቆኛል እያለ ይቃትት ነበረ። የሰዓት ቆጣሪው 0 ላይ ደረሰ። ያቺ ጨካኝ ሴት ቢላዋን
በቀጥታ የወንጁን ሆድ ላይ ሰካችው። ይህንን ቅጽበት በደንብ አስታውሰው እያለች ስታናፋ ቢላዋን በድጋሚ ለመሰካት ወደ ላይ አነሳችው። ነገር ግን የመጀመሪያ ቢላዋ ምት ሳይታሰብ የወንጁን የታሰረበትን ገመድ በጥሶ ተኖሯል። ወዲያውኑ ቢላውን በእጁ ጨብጦ ሴትዮዋን መሬት ላይ ዘረራት። አብራት የነበረው ግብረ አበሯ ጥቃት ሊሰነዝርበት ቢሞክር ዋንጁን ግን በፍጥነት መካቶ ጣለው። ሴትዮዋ በድጋሚ ልታጠቃው ስትመጣ ዋንጁን ቢላውን ቀምቶ በቡጢ መጥቷት ራሷን እንድትስት አደረጋት። በፍጥነት የጂሂን እና የውሶልን ገመድ ትፈታላቸው። በመቀጠልም እየቀለደ አንዲት ትንሽ ቢላዋ እኔን ልታስቆመኝ አትችልም አላቸው። ሶስቱም በየጥጋጥጉ ያሉትን ጠባቂዎች እያመለጡ ልክ ለቤተ ሙከራ በተወሳሰበው በዚያ ህንፃ ውስጥ እየሮጡ ማምለጥ ጀመሩ። ያቺ ቢጫ ልብስ የለበሰችው ሴት ራሷን አውቃ ስትነቃ ወዲያውኑ የአደጋ ጊዜ ደወሉን በመጫን ሰዎቹ በሙሉ እንዲይዟቸው አዘዘች። ካላመጣችኋቸው ግን ሁላችሁንም ትሞታላችሁ ስትል በቁጣ ጮኸች። በወንበዴዎች የተከበቡት ውሶልና ዋንጁን ልክ እንደ ቆሰለ አንበሳ በከፍተኛ ሁኔታ ተዋጉ። ነገር ግን የወንበዴዎቹ ቁጥር እጅግ በጣም ብዙ በመሆኑ ሰውነታቸውን መሳል ጀመረ። ዋንጁን በተለይ ሆዱ ላይ በደረሰበት የቢላዋ ቁስል ላይ ደጋግሞ ይመታ ነበረ። ውሶል ደጋግሞ ከጀርባው በኩል አንገቱን የታንቆሰለ። ይህ በጊዜው ደርሳ ያደረገችው ጣልቃ ገብነት የፊልሚያውን አቅጣጫ ቀየረው። ነገር ግን ማምለጣቸው ብዙ አልዘለቀም። ሌላ አዲስ ወንበዴዎች ማዕበል ከፊታቸው ተደቀነ። በከፍተኛ ሁኔታ ደም እየፈሰሰ የነበረው ዋንጁን ውሶልና ከጂሂ ጋር እንዲያመልጥ አጥብቆት ለመነው። እኔ እዚህ ቆያቸው። በመቀጠልም አንድ የብረት ቱቦ በእጁ ጨብጦ ለመጨረሻ ፊልሚያ ተዘጋጀ። ውሶልና ጂሂ ወደ ህንፃው ምድር ቤት መድረስ የቻሉ ቢሆንም እዚያው ሌላ የወንበዴዎች ስብስብ ከፊታቸው ተጋረጠባቸው። ልክ በዚያ ቅጽበት ግን ሱን ዩንግና ሳንግ ሃይብ ልክ እንደ ጠባቂ መላእክት በድንገት ደርሰው ወንበዴዎችን በአጭር ጊዜ ውስጥ በተኑላቸው። የተቀሩት ጓደኞች ዋንጁን ለመፈለግ በፍጥነት ወደ ላይ ሲወጡ እሱ ብቻውን የቀሩትን አጥቂዎችን በሙሉ መጥቶ ጥሏቸው አገኙት። ዋንጁን ፈገግ እያለ ዘገያችሁ እኮ ግን አሁንም ቢሆን አቅሟለኝ አላቸው። ከቧቸው የነበሩትን ወንበዴዎች ጥሰው በመውጣት በቫን መኪና ውስጥ የገብተው በፍጥነት ከአካባቢው ራቁ። ነገር ግን ከመኪናው ውስጥ ላይ ሲገቡ ምን ያህል አስጊ ደረጃ ላይ እንደደረሰ ተረዱ። በከፍተኛ ሁኔታ ደም እየፈሰው ነበረ። ዋንጁን ቀደም ሲል በደል የደረሰባቸውን ሰዎች ስም ዝርዝር የያዘ አንድ ማስታወሻ ደብተር አወጣ። ይህንን ማስታወሻ ደብተር ባካቸው ለሰዎቹ አድርሱልኝ፣ ይቅርታዬም ይድረሳቸው እያለ ይቃትት ጀመረ። እናም በጣም አዝናለሁ፣ ውሶል ልክ እንደ ቆሻሻ መሞት አልፈልግም ነበር። ይህንን ተናግሮ የመጨረሻ አስተንፋሱ በውሶል እቅፍ ውስጥ አደረገ። ከጥቂት ቀናት በፊት ውሶል ጓደኛውን ዋንጁን ለአንድ ሰው ይቅርታ ለመጠየቅ ሲሞክርና ሰውየው ግን ይቅርታውን ሳይቀበለው ሲቀር